በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘወትር ውዳሴ አምላክ ከቁጣ የራቅህ ይቅርታህ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብርሃለሁ። ዕለት ዕለት ስበድል ታግሰህ ጠብቀኸኛልና ንስሐን ገባ ዘንድ ለሁላችን ስልጣን ሰጠኸን። ስለዚህ እናከብርህ ዘንድ ክቡር ስምን እናመሰግን ዘንድ ታግሰህ ስለምትሰራው ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና፣ ኋላ ግን በአንድ ልጅህ በጌታችን በኢየሱስ ክርስቶስ መታየት ጎበኘኸን። ካለመኖር ወደ መኖር የፈጠረህን አንተ ነህ። አባታችንም ጌታችንም አንተ ነህ። ችግረኛ የምንሆን እኔ ከፊትህ ልናገር አይገባኝም፣ ከኃጥአን የምበልጥ ኃጥእ ነኝና፣ ክብርት ሕግህንም ያረከስኩ ነኝና፣ ከኃጢአት ትዕግስትህን ስላበዛህልኝ አመሰግናለሁ። በፈቃድህ ቸል ብለህ እስካሁን ያለ ፍርድ ጠበቅኸኝ። እኔ ግን ስለ በደሌ ለፍርድህ የተገባሁ ነኝ። ስለ ኃጢአቴም ለስቃይና ከፊትህ ለመውደቅ፣ ነገር ግን ሰውን ስለ መውደድህና ስለ ትዕግስትህ እስካሁን ጠበቅኸኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁ። መጠን ለሌላት ለትዕግስትህና ለጌትነትህ የሚገባ ምስጋና አመሰግን ዘንድ ስልጣን የሌለኝ የተናቀው ጎስቋላ ብሆን የኔ ባሪያህን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌለት በፍቅርህ ብዛት እስከ ዘላለሙ ክብርና ምስጋና መገዛትም ላንተ ይገባል። አሚን። በእውነት አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በለኝ። ማር ይስሐቅ ምዕራፍ 2 ወንድሜ ሰውነትህን ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽው በምትሄጂው ሥራ ዛሬ ለምን ደስ ይልሻል? እሱም በማየት ጥቂት ዘመን ተድላ ደስታ የምታደርጊበት ኋላ ብዙ ዘመን በምታጪው የቀደመ ሥራሽን እወቂ። የሠራሽው ሥራ ምንም እንደሆነ አስቢ፣ ጽድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽ ከማን ጋር ፈጸምሽው? ከጌታ ጋር ነው ወይስ ከሰይጣን ጋር ነው? ደክመሽ የሠራሽውን የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽ ማንን ደስ አሰኝሽ? ጌታን ነው ወይስ ሰይጣን ነው? በጊዜ ሞትሽ ሊዋሃድሽ የሚመጣው ማን ነው? በመንግሥተ ሰማያት አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማን ብለሽ መከራ ተቀበልሽ? ለመንግሥተ ሰማያት ብለሽ ደስ ብሎሽ ታገኘው ዘንድ አኳኋኑስ ምንድን ነው? ነፍስሽ ከሥጋ በተለየች ጊዜ በመንግሥተ ሰማያት ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነው? ምን ምግባር ነው? በማናቸው እርሻ ሊያውሉሽ ተቃጠሩሽ? በማናቸውስ ማዕረግ ተቃጠሩሽ? በባለ 30 ነው? በባለ 60 ነው? ወይስ ባለ 100 ነው? ነፍስሽ ከሥጋሽ የምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው? ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማናቸው ቦታ እንደሆነ ወቂ። መንግሥተ ሰማይ እንደሆነ ገሃነም እንደሆነ ወቂ። ለሚያርሱ ሰዎች አሙጭሬት የሚያፈራ እርሻሽን ያረሽ ብትሆኚ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እያዘንሽ እየተቆረቆርሽ አልቅሺ ለምኚ። ከቁርባን መሥዋዕት ይልቅ በእሱ ምክንያት ወዶ በሰው በሚያድርበት ገንዘብ
ያድርበት ዘንድ ክቡራን መላእክት ደስ ይላቸው ዘንድ አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽን በእንባ ጠቢው። መንፈስ ቅዱስ ያድርብሽ ዘንድ ከኃጢአትሽ ይለይሽ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀሽ ለምኝልኝ። በለቅሶ ዜማ ማርያምን ማርታን ጥሪያቸው ማለት አብነት አድርጊያቸው፣ የለቅሶ ባለቤቶች ናቸውና። ለአልዓዛር ብሎ ወዳለቀሰ ወደ ጌታ ያዝንልሽ ዘንድ ለምኝ ራርቶ። ለብዙ ሰዎች ወዳለቀሰ ወደ ጌታ ራርቶ ብዙ ለቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ ያለቀሰሁት እንባዬን ተቀበልልኝ እያልሽ ወደ እሱ አልቅሺ። በመልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰለው ቁስልህ ከቁስል ኃጢአት ያድነኝ፣ ከመከራ አድነኝ። ደሜን በደምህ አንጻው ብለሽ ለምኚ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋህድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሱን ከሚያስፈራት ኃጢአት ለይተህ በሰውነቴ ጣዕም አሳድርባት። በመስቀል ላይ የተዘረጋ ሥጋህ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቦናዬን ወደ አንተ ይስቀለው። ወደ ፊያታይ ዘየማን ዘንበል ባለ ራስህ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አድርገው። ህምከመ ተለአልኩ እምድር እስህብ ኩሎ ሀቤ ብለህ በማይታበል ቃልህ እንዴት ተናገርክ። በመስቀል የተቸነከሩ እጆችህ ከኃጢአት ከፍ ከፍ ያድርጉኝ። እርኩሳን አይሁድ ትፋሉበት የጽሕፈት ፊትህ ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለህ ሳለህ አባ አማሐፀን ነፍሴ ውስተ እዴከ ብለህ የለየሃት ነፍስህ በቸርነትህ መርታ አንተ ወዳለህበት ታድርሰኝ። ምነው አታዝንም ትለኝ እንደሆነ አንተን ለመሻት ያዘነ ልቦናዬን የለኝምና ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደማታልፍ ርስታቸው ወደ መንግሥተ ሰማያት ተመርተው የሚደርሱበት ንስሐ ሐዘን የለኝም። እኒያ ንስሐ ገብተው የሰሩትን ሥራ አልሰራሁም። ጌታዬ ሆይ ኃጢአትን የሚያስተሰርይ እንባ የለኝም። የዚህን ዓለም ሥራ በማሰብ ልቦና የደከመ ተቆርቁሮ ወደ አንተ ያለቀስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቦና የተባረደ አንተ ወዶ በሚያፈሰው እንባ መናደድ አይቻለውም። የሀብታት የሚስጥራት መገኛ ጌታ እግዚአብሔር ሆይ አንተ ግን ራርተህ ፍጹም መመለስን ስጠኝ። በፍጹም ልቦና አንተን ለመሻት እወጣ ዘንድ ያዘነ ልቦናን ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶኝ የነበረውን ክብር አጣዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነትህ ስጠኝ። ዘመን የሌለው ልደትህን አካልን ዘእም አካል ባህሪ ዘእም ባህሪ የወለደ አባትህ አንተን መምሰልን ያጽናብኝ። ያሳድርብኝ ዘንድ ከክብርህ ወገን ስጠኝ። ጣልኩህ አንተ ግን አትጣለኝ። ከከበረ ሕግህ ወጣሁ ከፊትህ ተለየሁ። አንተም እኔን ለመፈለግ ውጣ እንደገባ ይወጣ እንዲወጣ ይቅር አትበለኝ። ምዕመናን ወዳሉበት ወደ መንግሥተ ሰማያት አግባኝ። ከመንጋ በጎችህ ከተመረጡ ከጻድቃን ጋር እንዲቆጠር አድርገኝ። ንጹሕ ልቦና ላገኛት የሚል ንጹሕ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ምስጢርህን መግበኝ።
ከአንተ የተገኘውን ምስጢር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። የጭንቅ ጭንቅ የሚሆን መከራውን ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ምስጢር የሚገልጽበት ክብሩን በቅተን እናገኘው ዘንድ ጸጋውን የበቃን ሁነን ያገኘን ዘንድ በጌታ በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣው ዓለም በማይፈጸመው ዓለም ሰውን በመውደዱ አሜን። በእውነት ኦ እግዚእየ ወአምላኬ ኢየሱስ ክርስቶስ የምሕረት መገኛ መዓትህ የራቀ ትዕግሥትህ የቀረበ ቸርነትህ የበዛ ሕይወቴን ጠብቅ፣ ኃጢአቴን ይቅር በለኝ። አሜን። ጸሎተ ምናሴ። አቤቱ ዓለሙን ሁሉ የምትገዛ የአባቶቻችን አምላካቸው የአብርሃምና የይስሐቅ የያዕቆብ የጻድቃን የዘራቸውም ሁሉ ሰማይና ምድርን ከዓለማቸው ሁሉ ጋር የሠራህ ባሕርን በቃልህ ትእዛዝን የገሰጽሃት ጥልቆችን የዘረጋህ የሚያስፈራውን ያተምክ ይሄውም በምስጉን ስምህ ነው። ሁሉ ከኃይልህ ፊት የሚናወጽ የሚንቀጠቀጥ ሆይ ለምስጋናህ ከፍታ ዳርቻ የለውምና የቁጣህ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝህ ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻህን ከፍ ያልክ ነህና ከቁጣ የራቅህ ይቅርታህም የበዛ መሐሪ ነህና በሰው ልጆች በደል ላይም የምትመልስ ነህ። አሁንም የጻድቃን አምላክ ሆይ ንስሐን የሠራኸው ለጻድቅም አይደለምና አንተን ላልበደሉ ለአብርሃም፣ ለይስሐቅ፣ ለያዕቆብ አይደለምና ወደ እኔ ወደ ኃጢአተኛው ንስሐ ተመለስ እንጂ ከባሕር አሸዋ ቁጥር ይልቅ በድያለሁ፣ ኃጢአቴም ብዙ ነውና ከበደሌ ብዛት የተነሳ የሰማዩ ከፍታ አይ ዘንድ ላንጋጥጥ አገባቢ አይደለም። በእግር ብረት ደከምኩ፣ ነፍሴን ከኃጢአት አሳርፋት ዘንድ በዚሁም አላረፍኩም። ቁጣህን አነሳስቻለሁና ክፉንም በፊትህ ሰርቻለሁና ክፉንም ስጠብቅ የማይረባኝንም ሳበዛ አሁንም በልቦናዬ ጉልበት እሰግዳለሁ። ያንተ ምሕረት እየለመንኩ አቤቱ ጌታዬ በደልኩ፣ ኃጢአቴንም እታመናለሁ፣ እማለላለሁ፣ እለምናለሁ። ይቅር በለኝ አቤቱ ይቅር በለኝ። ለኃጢአቴም አሳልፈህ አትስጠኝ። ለዘላለም ክፋቴን አትጠባበቅብኝ፣ በምድር ጥልቅ ውስጥ አትበቀለኝ። አቤቱ አንተ ንስሐ የሚገቡ ሰዎች አምላክ ሆይ ቸርነትህ በእኔ ላይ ይገለጽ ዘንድ አግባቤ ሳይሆን በቸርነትህ ብዛት አዳንከኝ። በሕይወቴ ዘመን ሁሉና በየጊዜው ሁሉ አመሰግንሃለሁ። የሰማዮች ሰራዊት ሁሉ አንተን ያመሰግናሉ። ለዘላለም ምስጋና ላንተ ይሁን፣ አሜን። በእውነት